እሺ ይሄው ይዤልህ መጣሁ። ይሄው 30 ሺህ ብር ገባልህ። አንዴ ፎቶ ላንሳው። ቴክስት ማየት አይቀልህ። በእኔ አይደለም በወንድሜ ነው የሚገባው። አስቸጋሪ ሰው ነህ ማለት ነው። እንዴት አልክ? ትሰርቃለህ እንዴ? ኧረ በጭራሽ ለስራው አዲስ ስለሆንኩ ነው። እንዳይመስልህ ቤቱን ነው ጠባቂ ያደረገ። ቢያምን አሳልፎ ይሰጥ ነበር። ሰላሳ ሺህ ብር ገባልህ? አልገባልኝም። ፎቶ ካነሳው ችግር የለውም። ትኬት ቁረጥልኝ። የምን ትኬት? እናቴ ናፍቃኛለች። ሳምንት መች ሞላ? ከባንክ ደውለው ነበር። ምን አልካቸው? ለምንድን ነው የማታምነኝ ግን? ዛሬ ምን ሆነ? ፎቶ አንሳ ትለኛለህ። ባንክ የገባ ብር ምን ይሆናል? የንግድ አካውንቱ ራሱ በራስ ስም ነው ያለው። ገንዘብ ያለበት እኔን አታደርሰኝም። ሱቁን እንድጠብቅ እንጂ ምንም ኃላፊነት አትሰጠኝም። እኔ እኮ ቢያንስ የተማርኩ ሰው ነኝ። ምን ላድርገው? በአንድ ትንፋሽ ጠጣው። ትኩሱን እንካ አንተ ጠጣው። ከባንክ ደውሉ። ጤና ይስጥልኝ። ከባህር ባንክ ምህረት እባላለሁ። ምን ልታዘዝ? ከቅርንጫፋችን የቆጥቡ ይሸለሙ መርሃ ግብር የመኪና አሸናፊ ሆነዋል። የት ቅርንጫፍ ልምጣ? ቅርንጫፍ ከመምጣቱ በፊት በስልክ ቁጥሩ የገባውን ኮድ ይላኩልኝ። ቅርንጫፍ ካልመጣው ኮዱን አለከም።